ሰላም ውድ የዩኒቨርሲቲ ቻናል ተከታታዮች እንደምንከረማችሁ። ዛሬ ይዤላችሁ የመጣሁት በጣም ጤናማ የሆነ የምግብ አዘገጃጀት ይሆናል። ከጤፍ የተዘጋጀ ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ምግቡን ለማዘጋጀት እዚህ ጋር ውሃ ያስፈልገናል። ከዛ ቺያ ሲድ ያስፈልገናል። እሱን ውሃ ውስጥ እናደርጋለን። ውሃው በትንሹ ለብ ያለ ውሃ መጠቀም ትችላላችሁ። በጣም በትንሹ ቶሎ እንዲደርስ ከፈለጋችሁ ማለት ነው። እንደምታዩት ወደ 20 ደቂቃ ምናምን አቆይቼዋለሁ። እኔ ጄል ነገር ይሰራል። እንደዛ ሲሆን የጤፍ ዱቄት አደረግው። ከዛ ትንሽ ጨው አደረኩ፣ አቦካዋለሁ። እናንተ ቺያ ሲዱንም ፈጭታችሁ መጠቀም ትችላላችሁ። እኔ አልፈጨሁትም፣ ግን ፈጭታችሁን ብትጠቀሙት እንኳን በመጀመሪያ በውሃ ውስጥ አድርጋችሁ ዘብስፋችሁ ማቆየታችሁን እንዳትረሱ። ቢያንስ ለ20 ደቂቃ ለሚሆን ጊዜ እንደዛ ሲሆን ጥሩ ይሆናል። ያው ጄል የሆነ ነገር ይሆናል ማለት ነው እንደዛ ሲሆን እና እንደዛ እንዲሆን ነው የሚመክሩትም። እኔ ያው የጤፍ ዱቄት አድርጌ ጨው አድርጌ በደንብ አቦካሁት። ከዛ ያው ደረቅ አድርጌ ነው ያቦካሁት ለመዳመጥ እንዲመቸኝ። ከዛ እዳምጠዋለሁ። እንዳልኳችሁ ፈጭታችሁም ቺያ ሲዱን መጠቀም ትችላላችሁ። እኔ የተጠቀምኩት ቺያ ሲድ ወደ 2 የሾርባ ማንኪያ ይሆናል፣ ግን የተጠቀምኩት ወደ 3 ለሚሆን ቂጣ ነው ይወጣልኝ ማለት ነው። የተጋገረው 3 የሚሆን ይወጣልኝ። ያው ቺያ ሲድን ስትጠቀሙ ማወቅ ያለባችሁ ብዙ ነገር አለ። ዝም ብላችሁ ከመጠን በላይ በቀን ውስጥ መጠቀም አትችሉም። የራሱ የሆነ መጠን አለው በቀን ውስጥ መጠቀም የምትችሉት። እንደገና ደግሞ የተለያየ የጤና ችግር ያለባችሁ መጠቀም የሌለባችሁ ሰዎች ልትኖሩ ትችላላችሁ። ይህንንም ከግንዛቤ ማስገባት አለባችሁ እና ከመጠን በላይ ከሆነም ጉዳት አለው። እንደምታዩት እኔ በምጣድ ነው የምጋግረው። በስሱ አድርጌ ነው የዳመጥኩት። በምጣድ እንዳያችሁት እየጋገርኩት ነው ያለሁት። ሁሉንም ያው በምጣድ ያደረኩበት ምክንያት ቶሎ ይደርስልኛል፣ ጊዜ አይወስድም። በመጥበሻ ካደረኩት ግን በጣም ብዙ ጊዜ ነው የሚወስድብኝ። ለዛ ብዬ ነው እኔ 3 የሚሆን ነው የጋገርኩት። ከዛ ያው ጋግሬ ጨርሻለሁ እሱን። እዚህ ጋር ደግሞ ትንሽ ዘይት አደረኩና የተከተፈ ቀይ ሽንኩርት አድርጌ ሽንኩርቱን ለ2 ደቂቃ ያህል በዘይቱ ጠበስ ጠበስ ካደረኩት በኋላ ትንሽ ቲማቲም አደረግው። ያው ከቂጣው ጋር ማባያ እያዘጋጀው ነው። እዚህ ጋር እናንተ በምትፈልጉት አይነት መልኩ መብላት ትችላላችሁ። ከዛ የፈረንጅ ብርቱካን የሚመስለው ቃሪያ ነበረኝ፣ እሱን አደረግኩበት። እና ከዛ ጠበስ ጠበስ ካደረኩት በኋላ ምንድን ነው ያደረኩት? እንቁላል ነው የጨመርኩት። ያው እንቁላሉን እኔ ለብቻው በሳህን አላዘጋጀሁትም፣ እዛው መጥበሻ ላይ ነው ያደረኩት። ከዛ በኋላ ቶሎ ብዬ ደበላለቀዋለሁ፣ ወይም በደንብ አድርጌ እንደምታዩት አንድ ላይ እንዲዋሃድ አደርገዋለሁ። ከዛ እንቁላሉን አፈረፈርኩት፣ ጨው አደረግኩ፣ ቃሪያ አደረግኩ፣ ቁንዶ በርበሬ ያደረግኩበት መጨረሻ ላይ። ከዛ ምን ሀሳብ መጣልኝ? ቺዝ ባደርግበት ብዬ አሰብኩ። እሳቱን ካጠፋው በኋላ እኔ ቺዝ ነበረኝ፣ እሱን አደረግኩበት። ግን አለማድረግም ትችላላችሁ እንደየፍላጎታችሁ። እዚህ ጋር ያው ይህን ይመስላል የተጋገረው ቂጣው እንዳያችሁት። እዚህ ጋር ደግሞ ማዮኔዝ አለኝ ከአቮካዶ ጋር ሆኖ የተዘጋጀ፣ እሱን ቀባዋለሁ። አለማድረግም ትችላላችሁ እንደ ፍላጎታችሁ። እና ከዛ ከቀባሁት በኋላ የተጠበሰውን እንቁላል አደርጋለሁ። እና እውነቴን ነው የምላችሁ በጣም ጤናማ የሆነ አዘገጃጀት ነው። ያው ካልፈለጋችሁ ቺዙን መተው ትችላላችሁ፣ ምንም ችግር የለውም። እና በእንደዚህ አይነት መልኩ ጤፍን መጠቀም እንችላለን። ጤናማ በሆነ መልኩ አዘጋጅተን መመገብ እንችላለን ማለት ነው። እንደምታዩ በጣም ምስጥ የሆነ ምግብ አዘገጃጀት ነው። እናንተም ሰርታችሁ ሞክሩት እላለሁ። እርግጠኛ ነኝ በጣም ትወዱታላችሁ።
ላይክ ማድረጋችሁ እንዳትረሱ። ለቤተሰባችን አዲስ ሆናችሁ ካላችሁ ደግሞ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። ላለው ሁሌም ከጎኔ በመሆን ስለምታበረታቱኝ እጅግ በጣም አመሰግናለሁ። ሌላ ጊዜ በሌላ ስራ እስከምንገናኝ ድረስ ደህና ሁኑ።